ሰላም ጤና ይስጥልን። እንዴት አላችሁ የባራቴክ ቤተሰቦች? ተስፋ ነኝ። ዛሬ ደግሞ በአዲስ ቴሌግራም ሊንክ ገንዘብ ልንሰራ በምንችልበት ሳይት ተገናኝተናል። ከሁሉ አስቀድሜ ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የከበረ ግብዣ ነው። ከትንሽ ጊዜ ቆይታ በኋላ ድጋሚ የተገናኘ ነው። ይሄ ቪዲዮ እንደሚጠቅማችሁ ባለሙሉ ተስፋ ነኝ። ሊንኩን ዲስክሪፕሽን ቦክስ ላይ እና እንዲሁም ደግሞ የኔ ቴሌግራም ግሩፕ ላይ ቁጭ አድርጌላችኋለሁ። ይኸው እዚህ ጋር እንደምታዩት ሊንኳችኛዋ ናት። እሷን አንድ ጊዜ እንጫናታለን። ልክ ሊንኳን ስንጫናት እንደዚህ ይመጣልናል። ወረድ እንልና እዚች ጋር ስታርት ምትላለች፣ እሷን አንዴ እንጫናታለን። አሁንም እንድንጀምር ሲፈቅድልን ኦፕን ናው ምትለውን እንጫናታለን። እርግጠኛ ናችሁ ወይ ሲለን አዎ ብለን በቀላሉ በዚህ መልክ እናስጀምረዋለን። ዌብሳይቱ የቴሌግራም ግሩፕ ነው ወይ ደግሞ የቴሌግራም ሊንክ ነው ብያችኋለሁ። ሲከፍት ኤንን ይመስላል። NEXT 15 ይባላል። ልክ እንዲህ ከከፈተ በኋላ እዚህ ጋር ማስታወቂያዎችን እናያለን። አይ ነው የምትለውን ከተጫንም በኋላ እዚህ ጋር እንደምታዩት የተለያዩ ፓኬጆች አሉ። እንዲሁም ደግሞ ከተለያዩ ካምፓኒዎች ጋር የሚሰራውን እናያለን። እንዲሁም ደግሞ ከዚህ ሳይት ላይ ገንዘብ 9315፣ 5000፣ 3000፣ 744000 ይሄ ሁሉ ከዚህ ሳይት ወጪ ያደርጉ ናቸው። ስለዚህ እዚህ ሳይት ላይ እንዴት ነው ገንዘብ ልንሰራ ምንችለው የሚለውን ለማየት የምትለዋን አንድ ጊዜ እንጫናለን። ቶታል ባላንሳችንም ሪቻርጅ አማውንታችንም ዜሮ ነው። ስለዚህ ቀጥታ እንመጣና እዚች ጋር ቪአይፒ ምትላለች፣ እሷን አንዴ እንጫናታለን። የተለያዩ ቪአይፒ ፓኬጆች አሉ፣ እንደ አቅማችን ምን መርጣቸው። ሬጂስተር ስናደርግ ቪአይፒ ዜሮን ይከፍትልናል፣ ግን እሱ ስለማይጠቅመን ከቪአይፒ ዋን ጋር እንጀምራለን። ቪአይፒ ዋንን ለማስከፈት ከኛ $4 ብቻ ነው የሚጠበቀው። 4 USDT ዲፖዚት በማድረግ በየቀኑ አንድ ታስክ በመስራት 1.33 USDT ወጪ ማድረግ እንችላለን። ልክ ቪአይፒ 2 ጋር ስንመጣ ደግሞ ከኛ የሚጠበቀው 10 USDT ነው። 10 USDT ዲፖዚት በማድረግ በየቀኑ 3.33 USDT ወጪ ማድረግ እንችላለን። ልክ ቪአይፒ 3 ጋር ስንመጣ ደግሞ ከኛ የሚጠበቀው 42 USDT ዲፖዚት እናደርግና በየቀኑ 14 USDT ወጪ እናደርጋለን። እንደዚህ እያልን ስንወርድ ቪአይፒ 4፣ 5፣ 6 ይልና እንደ አቅማችን ከፍ ያለው የዚህ ሳይት የመጨረሻው ቪአይፒ 11 ሲሆን 100,000 USDT ዲፖዚት በማድረግ በአንድ ቀን 62,000 ወጪ እናደርጋለን። ሁለተኛ ቀን ላይ ተርፍ ላይ እንሆናለን ማለት ነው። ይሄን ስላችሁ ግን አምናት የፋይናንሻል አድቫይዘር፣ እኔ የፋይናንስ አማካሪ አይደለሁኝም። ግን ይሄ ሳይት የእውነት ይከፍላል አይከፍልም የሚለው ማረጋገጥ የኔ ግዴታ ስለሆነ ቪአይፒ ዋንን ለማስከፈት 4 USDT ዲፖዚት አድርጌ አንድ ጥያቄ በመስራት 1.33 USDT ደግሞ ወጪ እያደረኩ ላሳያችሁ። እሱን ለማድረግ ሆም ጋር ተመልሰን እንመጣለን። ልክ ሆም ጋር ከመጣን በኋላ እዚህ ጋር እንደምታዩት ሪቻርጅ፣ ዊዝድሮ፣ አፕ የሚሉ አሉ። ሪቻርጅ ምትለዋን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት USDT BIP20፣ BNB፣ TRX፣ USDT TRC20 እና USDC BIP20 አማራጮች አሉ። እኔ ያለኝ USDT BIP20 ስለሆነ እሷን እንጫናታለን። እዚህ ጋር ስንመጣ USDT BIP20 ዋሌት አድሬስ እናገኛለን። እሷን እዚች ጋር እንመጣና ኮፒ ብለን ወዳለን ክሪፕቶ ዋሌትስ ወደ ኩኮይን፣ ወደ ባይናንስ፣ ወደ ትረስት እንሄድና ሚኒመሙን 4 USDT አቅም ካለን ከዛ በላይ ያለውን 10ም 42ም ሪቻርጅ አድርገን ታስክ እንሰራና ዊዝድሮ እናደርጋለን። አሁን እኔ ሪቻርጅ አድርጌ እስክመጣ ላይክ ሰብስክራይብ እያደረጋችሁ ጠብቁኝ። አሁን ሪቻርጅ አድርጌ ተመልሼ መጥቻለሁ። ቶታል ባላንሴም 4 ነው። ስለዚህ እዚህ ጋር መጣና ታስክ ምትላለች አንዴ ጫናታለሁ። እዚህ ጋር እንደምትመለከቱት አንድ ታስክ አለኝ። እዚህ ጋር መጣና ምንድነው ምለው ቱ ኮምፕሊት ምትለውን እጫናታለሁ። ለባራቴክ አዲስ ከሆናችሁ ይህን ቪዲዮ ላይክ፣ ሰብስክራይብ እንዲሁም ደግሞ የደወል ምልክቷን ኦል በማድረግ ቤተሰብ እንድትሆኑ የከበረ ግብዣይ ነው። እሱም ደግሞ ያበረታታኛል። አሁን ቀጥታ ሆም ጋር ተመልሰን መጣና ታስካችንን ከሰራን በኋላ ምንድነው የምናደርገው? ዊዝድሮ እናደርጋለን። እሷን ሪቻርጅ ከምትለው ጎን። ስለዚህ እዚህ ጋር ምን ዊዝድሮ ሴት ፓስወርድ ይለናል። ፓስወርዳችንን ሴት እናደርጋለን። አሁን ፓስወርዳችንን ሴት አድርገናል። ኮንፊርም እንለዋለን። ከዚህ በኋላ ወጪ ማድረግ እንችላለን። 1.33 USDT በቢፕ20 እዚህ ጋር 1.33 እንጽፍለታለን። ከዛ ደግሞ ወረድ ብለን እዚህ ጋር ኮንታክት ኢንፎርሜሽን እናስገባለን። ዊዝድሮ አድራሻይን ከባይናንስ አመጣና ቅድም ሴት ያደረግነውን ፓስወርድ አስገብተን ኮንፊርም ነው የምንለው። አሁን ወደ ባይናንስ ሊድና USDT ቢፕ20 ዋሌት አድራሻይን ይዤ ልምጣ። ላይክ እያደረግን አሁን ወደ ባይናንስ መተናል። 547.56 ነው። አድ ፈንድ የምትለዋን አንዴ እንጫናታለን። ከዛ ደግሞ ምንድነው የምናደርገው? ኦንቼን ዲፖዚት ነው። USDT BIP20 ነው ብያቸዋለሁ። USDTን እንመርጣለን። ኔትወርካችን የBNB ስማርት ቼን የሆነው BIP20 ነው። ከዛ እዚህ ጋር እንመጣና ዋሌት አድራሻችንን
ኮፒ እናደርጋለን። ልክ እሱን ካደረግን በኋላ ቀጥታ ወደ ቴሌግራም ሊንኩ ነው ተመልሰ የምንመጣው። ከዛ ዊዝድሮ አድሬስ የምትለው ዋጋ ምን እንላለን? ፔስት እናደርጋለን። አሁን የሚጠበቅብንን ሁሉ አሟልተናል። 1.33 ዊዝድሮ ለማድረግ እዚች ጋር እንመጣና ምን እንላለን? ኮንፊርም እንላለን። ልክ እሷን ስንላት እዚህ ጋር እንደምትመለከቱት ምን ይልናል? ዊዝድሮዋል ሰክሰስፉል። ስለዚህ ይሄንን ካለን ደግሞ ከ1 እስከ 2 ደቂቃ ሊወስድበት ይችላል። እስከዛ ሁለተኛ መንገድ ደግሞ ከዚህ ሳይት ገንዘብ ልንሰራ የምንችለው በምንድን ነው? ቲም ዴቨሎፕ ማድረግ እንችላለን። እሱን ለማድረግ ቲም የምትለዋን አንድ ጊዜ እንጫናታለን። ልክ እሷን ስንጫናት የራሳችን ዩኒክ ሊንክ እዚህ ጋር እናገኛለን። ይሄን ሊንክ በተለያዩ ሶሻል ሚዲያዎች ሼር እናደርግና በእኛ ሊንክ ዳይሬክት ገብቶ ኢንቨስት ከሚያደርጉት 15% ኮሚሽን እናገኛለን። ሁለተኛው ደግሞ ሌቭል 2 4%፣ ሶስተኛው ደግሞ 3% እናገኛለን። ለዛም እንዲደራችሁ ደግሞ ሊንኬን ዲስክሪፕሽን ቦክስ ላይ ቁጭ አድርጌያለሁ። አሁን ከዚህ ሳይት ዊዝድሮ ያደረግነው 1.33 USDT ወደ ዋሌታችን ገብቷል አልገባም የሚለውን ለማረጋገጥ ቀጥታ ወደ ባይናንስ እንመጣለን። ቅድም ከነበርንበት ጋር ባክ እንላለን። ባላንሳችን ቅድም ነግሬያችኋለሁ። አንዴ ሪፍሬሽ ስናደርገው ይኸው እዚህ ጋር እንደምታዩት 547 የነበረው 548.54 ሆኗል። እዚህ ጋር እንደምትመለከቱት 1.33 USDT ኮምፕሊትድ ብለዋል። ምን ማለት ነው? 1.33 USDT ከዛ ወጪ ያረኩት ወደ ዋሌቴ ገብቷል። ይሄ ሳይት ዛሬ ላይ እንደሚከፍል ከነ ፔመንት ፕሩፍ ሰርቼላችኋለሁ። ለባራቴክ አዲስ ከሆናችሁ ይህን ቪዲዮ የምታዩት የመጀመሪያችሁ ከሆነ ላይክ፣ ሰብስክራይብ እንድታደርጉ የከበረ ግብዣ ነው። ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ፣ አክብሬ መልሳለሁ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር መድኃኔዓለም ሰላም እና ጤና ያብዛላችሁ እያልኩ የምለየው ተስፋ ነበርኩ። ቸር ቆዩልኝ። ቻው